ሰላም የቻናሌ ተከታታዮች እንደምን አላችሁ? ይህ አነቃቂና ትምህርት አዘል ቪዲዮ ነው። ሰብስክራይብ ማድረጋችሁን እንዳትረሱ። አንድ ወጣት ወደ መንገድ እየሄደ ፀሐይ ይበላውና የሆነ ትልቅ ሾላ ስር ላይ ያርፋል። እዛ ከሾላ ስር እንዳረፈ ከመሬት ሲያይ የዱባ ፍሬ ያያል። የዱባውን ፍሬ የተሸከመው ትንሽ ቅጠል አረግ መሳይ ወይም የሚገተት ቅጠል ነገር ናት። ትንሽዬ ነገር ናት። እንደ ገመድ ተገትታ ትንሽዬ ነገር ናት። ቀጥ ብሎ ሲያይ ካረፈበት ከሾላው ጥላ ስር የሾላው ፍሬ ደግሞ በጣም ትንሽዬ ነገር ናት። የዚያን ጊዜ እግዚአብሔርን አሁን ገና እግዚአብሔር ከሳስተሃል ብሎ ከራሱ ጋር ያወራል። እግዚአብሔር አሁን በጣም ተሳስተሃል። የተሳሳትከው ትንሽ መሬት ለመሬት የምትገተት ቅጠል ላይ ትልቅ ፍሬ ዱባ ብለህ የፈጠርከው ነው። ለዚህ ትልቅ ዛፍ ደግሞ ትንሽዬ ፍሬ ለሾላ መስጠትህ ነው። እኔ ብሆን የፈጠርኩት ይህንን የዱባ ፍሬ ለትልቁ ዛፍ ለሾላው ሰጠዋለሁ፣ ለትንሿ ደግሞ የሾላውን ፍሬ ለዱባው ዛፍ እሰጠዋለሁ። እዚህ ላይ ግን እግዚአብሔር አጥፍተሃል፣ ተሳስተሃል እያለ ከራሱ ጋር ይሟገታል። ከዛ ከጥላ ስር እንዲያረፈ ትንሽ ደካክሞትም ስለነበረ እንቅልፍ ትንሽ ሸለብ ያደረጉና ይወስደዋል። ትንሽ እንደወሰደው ያቺ የሾላ ፍሬ ፀሐይም ስለመታት ቀኗም ስለደረሰ ተመላይ ከዛፉ ላይ ከሾላው ላይ ጠብትልና አፍንጫው ላይ ታርፋለች፣ ትመታዋለች። የዚህ ጊዜ ተዝህ ሰውየውን ብድን ይልና አፍንጫው እንደበስ ሲያደርገው ደምቷል። ከዛ ቀጥ ብሎ ሲያይ ሲገናዘብ እና ሲያስበው ያቺ የሾላ ፍሬ የሚወደቀችና እንደመታችው ያገናዝባል። ታገናዘበን በኋላ ወይ እግዚአብሔር የተሳሳትኩት እኔ ነኝ እንጂ አንተ አይደለህም። የዱባው ፍሬ ቢሆን ኖሮማ ገድሎ የነበረ እንኳን ለሾላው ፍሬ ትንሽ አንፍሬ የሰጠኸው ለዱባውም ደግሞ እንኳን ራሱን ትልቁን ፍሬ እንኳን ሰጠኸው። አሁን የሾላውን ፍሬ ባትሆን ኑሮ የዱባውን ፍሬ ቢሆን ኑሮ እስካሁን ድረስ በህይወት አልኖርም ነበረ፣ ገድሎ የነበረ። የተሳሳትኩት እኔ ነኝ ይቅር በለኝ ብሎ ወደ እግዚአብሔር እንደገና መማፀን ጀመረ። አንዳንድ ጊዜ ሰዎች በማያገባቸው ይገባሉ። እግዚአብሔርን ለመፈታተን ብቁ ያላደሉት ሁሉ እግዚአብሔር ጋር ይፈታተናሉ። እግዚአብሔርን ማንኛውም ፍጡር ቢሆን የሚፈታተረው የሚገዳደረው ኃይል የለም። አንዳንድ ሰዎች ደግሞ በማያገባቸው ጭራሽ እግዚአብሔር ተሳስተሃል፣ እግዚአብሔር እንደዚህ ቢያረግ ኑሮ ብለው ያስባሉ። እግዚአብሔር ያለ ምክንያት አይፈጥርም እና ምክንያታዊ ነው እግዚአብሔር። ያን ጊዜ ያ ልጅ እንዲያለው ሆኖ ቢሆን የዱባው ፍሬ ለሾላው ሆኖ የሾላው ፍሬ ለዱባው ሆኖ ቢሆን ያ ሰው በህይወት የለም ነበር እና እግዚአብሔር ሲፈጥር ሁሉንም ሚዛናዊ አድርጎ አስተካክሎ ነው የሚፈጥረው። ሰዎች በማያገባቸው ነገር እየገባችሁ ከእግዚአብሔር ጋር ባትፈታተኑ መልካም ነው። ይሄ ቪዲዮ ተተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።